ዋትስአፕ ጋይስ እንዴት ናችሁልኝ? ዛሬም በሌላ ቪዲዮ ያው ከተፍ ብለን መተናል ማለት ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ማለት ነው አሪፍ የምላችሁን ጌም እንግዲህ ዛሬም በሪኮመንዴሽን ጌም ተመልሰን ከተፍ ብለናል ማለት ነው። ዛሬ ይዤላችሁ የመጣሁት ጌሞች ደግሞ ያበዱ ጌሞች ውስጥ አሉ ማለት ነው። ከእነሱ ውስጥም ደግሞ ፉትቦልም አለ። የተለያዩ ደግሞ ቀልቀል ያሉ የሪኮመንዴሽን ጌም ነው ዛሬ ይዤላችሁ የመጣሁት። አብራችሁን ከሆነ የሁላ ጌም እነግራችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ እንግዲህ እንደተለመደው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህ ቪዲዮ ደግሞ ላይክ እነዚህ ጌሞች የትም ሰማታገኟቸው ትላለ ማለት ነውና ላይክ አድርጓቸው ማለት ነው። ይመቻችሁ። ወደ ጌም ሶች በመጀመሪያ ደረጃ ላይ ያስቀመጥኩላችሁ ጌም ላስት ሰርቫይቨር የሚባል የዞምቢ የሰርቫይቨር ጌም ነው ማለት ነው። ይሄ ጌም በጣም አሪፍ ከመላቸው ነገሮች ውስጥ አንደኛው ኦፕን ወርልድ የሆነ ጌም ነው። ኦፕን ወርልድ ሆኖ ማለት ነው የተለያየ ጫካ ውስጥ እንደፈለጋችሁ መሯሯጥ ትችላላችሁ። ደግሞ እንዲሁም ደግሞ ዞምቢ ምናምን ስትገሉ ከገደላችሁ ዞምቢ ላይ የተለያዩ እቃዎችን ሉት ማድረግ ትችላላችሁ ማለት ነው። ከሚገርመው ነገር በጣም የሚያስደስተው ነገር እሱ ነው። ከምገላችሁ ዞምቢዎች ምናምን ነገር ላይ የተለያዩ እቃዎችን የተለያዩ ሽጉጦችን ራሳችሁ የምታክሙበትን ነገር ምናምን ሉት ማድረግ ትችላላችሁ ማለት ነው። ሉት ምናምን ማድረግ ትችላላችሁ። በጣም ካስደሰቱኝ ነገሮች አንደኛው እሱ ነው ማለት ነው። ደግሞ ሁለተኛው ነገር ደግሞ ያለው እንደ ፐብጂ ምናምን የተለያዩ ቤቶች ውስጥ ምናምን መግባትና እንደፈለጋችሁ አሁንም በቃ ምናምን ሉት ማድረግ ትችላላችሁ ማለት ነው። እናም ደግሞ በጣም አሪፍ የምለው ጌም ነው ማለት ነው። እንዲሁም ደግሞ ማለት ነው ቢግ የሆነ ማፕ አለው ማለት ነው። ማፕ ቢግ የሆነ ማፕን ያለው ማለት ነው። እና በጣም ትልቅ የሆነ ማፕን ያለው ማለት ነው። እና ይሄም ደግሞ በጣም በቃ ሰው ክሬዚ የሚያስብለው አንደኛ ላይ ሪኮመንድ ማድረጋችሁ ጌም ቢሆን the last survivor zombie game የሚባለውን ጌም ነው ማለት ነው። ይሄ ጌም ሰው ያበደ ነው ማለት ነው። በቃ የተፈለገ ያስደስታል። ብቻ ግን እንዴት ነው የገደላችሁ ዞምቢዎችን እየሄዳችሁ እቃቸውን ሉት እያደረጋችሁ ምናምን በሱ ሽጉጥ ደግሞ ሌላ ዞምቢ ሄዳችሁ ዳሜጅ ስታደርጉ ምናምን ያለው ፊሊንግ is like crazy ማለት ነው። እንደ አንድ ጌመር ምናምን ስንጫወት ማለት ነው የሆነ በቃ ክሬዚ ያለው እንትን ነው የሚኖረው ማለት ነው። እና በነገራችን ላይ በቃ ይሄ ነው ጌሙ የመጀመሪያው the recommendation game the first one ይሄኛው ነው ማለት ነው። the third በሁለተኛ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ምን ያህልም ውጪዎቹ 25ን አልፎ ወደ 26 እየገቡ ቢሆንም ይሄ ጌም ግን በጣም እኔ ማለት so crazy በቃ ለፉትቦል ፕሌየር ኦፍላይን ደግሞ መጫወት ለምትፈልጉ ሰዎች ይሄ ጌም ያበደ ነው ማለት ነው የምላችሁ ማለት ነው። እና ይሄ ጌም ያበደ ነው ያልኳችሁ ጌም ደግሞ ፉትቦል 2024 ይባላል ማለት ነው። እና ያው ውጪዎቹ 2026ን ወይ ደግሞ እየጠበቁ ቢሆንም 2025ም እንደነ ፉትቦልም ቢኖረን እንደነ ኤፍሲ 26 ኤፍሲ 25 ቢኖረን like ይሄ የሞባይል ጌም ፉትቦል 24 የሚባለው the games good ለምን እንዳልኳችሁ ታውቃላችሁ ማለት ነው። እዚህ ጌም ላይ በቃ የተለያዩ ቶርናመንቶች አሉት ማለት ነው። እንዲሁም ደግሞ እኔ እስከዛሬ ላይክ ፊፋን የፉትቦልን እስካሁን እንግዲህ የኳስ ጌም ተጫውቻለሁ። እስካሁን ግን የኢትዮጵያን ብሔራዊ ቡድን የያዘ ጌም እኔ አይቻላቅም። አይ ዶንት ኖ ይኖር አይ ዶንት ኖ ግን ይኖራል ግን አይታወቅም። ግን ጀስት እስካሁን አይቻላቅም የኢትዮጵያን ብሔራዊ ቡድን የያዘ የጌም ማለት ነው። እዚህ ላይ ግን የኢትዮጵያን ብሔራዊ ቡድን የያዘ የኢትዮጵያን ቲም ያለበት ክለብ አለ የተመሰረተ ማለት ነው። እዚህ ጌም ላይ is like good በኢትዮጵያ ነው ማለት ነው የምትጫወቱት። እንዲሁም ደግሞ የተለያዩ ቶርናመንቶች አሉ። ቶርናመንቶች ላይ ተሳትፋችሁ like playing ማድረግ ትችላላችሁ ማለት ነው። በሁለተኛ ደረጃ ላይ ሪኮመንድ ማድረጋችሁ ጌም ይሄኛው ነው ፉትቦል 2024 ማለት ነው። it's like guys ሞክሩት tried በእኔ ሆነባችሁ ማለት ነው። ያበደ ጌም ነው። ወደ ሁለተኛው ነው ወደ ሶስተኛው ነው ማለት ነው። ጋይሶች እንግዲህ በሶስተኛ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ኤፍፒኤፍ ሹቲንግ ጌምስ ነው። ይሄ ጌም ያበደ የሆነ የሹቲንግ ጌም ያለው ነው ጋይሶች። ሆነ ለመናገር ያበደ ጌም ነው። ላይክ የተለያዩ ሽጉጥ ይሰጣችኋል። በሱ ሽጉጥ እየሄዳችሁ ብቻ መተኳኮስ ነው። እሱ የሚሰጣችሁ ሚሽን ሙሉን ከጨረሳችሁ ያበደ ነው ማለት ነው። እና በጣም አሪፍ ከምላቸው የኤፍፒኤፍ ቤስት ጌምስ አንደኛው ነው ማለት ነው ጋይሶች። እንግዲህ ያው እስካሁን ከ1 እስከ 3 ሪኮመንድ አድርጌያችኋለሁ ማለት ነው ጌም ማለት ነው።
ጋይሶች የዛሬ ቪዲዮ ይሄንን ይመስላል ማለት ነው። ቪዲዮ ከተመቻችሁ ፕሊስ ላይክ አድርጉት፣ ላይክ አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ያው ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ስታደርጉ ደግሞ ሰብስክራይብ አድርጋችሁ የኖቲፊኬሽን ቤሏን ኦን መሆኗን አረጋግጡ ማለት ነው። ኤቭሪዌር ኤቭሪቲንግ የምለቃቸውን ቪዲዮ ማለት ነው ጀስት ለእናንተ የማስታወቂያ እንትን ይሰጣችኋል ማለት ነው። ይመቻችሁ። በቀጣይ ቪዲዮ ባሪፍ ቪዲዮ እስከምንመጣ ድረስ እንግዲህ እንደተለመደው